አብዱል አንተ ከንቴ እስልምናችን ለጥያቄ ሁሉ መልስ አለው። ጠይቅ ይመለስልሃል ኢንሻአላህ። ከዚያ ትሰልማለህ። እናንተ ሙስሊሞች በዚህኛው ወንጌል አታምኑም፣ ወይም እዚህ ውስጥ ባሉ ወንጌላት አታምኑም አይደል? እኛ በእናንተ መጽሐፍ አናምንም። እኛ በኢንጂል ለኢሳ አለይሂ ሰላም በተወረደው እንደ ቁርአን ባለ መመሪያ በሆነ ኢንጂል እንጂ የማቴዎስ እና የማርቆስ እና የሉቃስ በጻፉት አይደለም። እሱ የሰው ጽሑፍ ነው። እሱ ሰው ሰራሽ መጽሐፍ ነው። አናምንም እኛ በሱ። እንግዲያውስ እዚህ ውስጥ ያለውን ወንጌላት የማታምኑ ከሆነ ልብ በሉ፣ ጥያቄን በደንብ ስሙ። እዚህ ውስጥ ያለው ወንጌላትን የማታምኑና የማትቀበሉ ከሆነ ለምንድን ነው የእናንተ ነብይ መሐመድ ከወንጌላቱ ሐሳብ የኮረጀው? ነብያችንን አትሳለ። ነብያችን ላይ አፉን ከፍቶ ማንንም በምድር ላይ መኖር የለበትም። ነብያችንን አትሳለ። ይኸውልህ ስለኮረጀ ነው። እኔ ምንም ማድረግ አልችልም። ከፍተን ስንመለከተው የማቴዎስ ወንጌል ላይ ያለውን ሐሳብ ወስዶ ኮርጆ ነብዩ መሐመድ ከፈጣሪ የመጣልኝ መገለጥ ነው ሲል እናገኘዋለን። ለዛ ነው እኔ እሺ ምን ላድርግ ታዲያ? የቱ ጋር ነው የኮረጀው? እስኪ አሳየኝ። የቱ ጋር ነው የኮረጀው? አሳየኝ እስኪ። ይሄው ለምሳሌ ማቴዎስ ወንጌል ምዕራፍ 25 ከቁጥር 42 ላይ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም፣ እንግዳውኝ አልተቀበላችሁኝም፣ ታርዤ አላለበሳችሁኝም፣ ታመሜ ታስሬም አልጠየቃችሁኝም የሚለውን ሐሳብ ነብያችሁ ከፈጣሪ የመጣልኝ መገለጥ ነው ብሎ በሳሂህ ሙስሊም 2569 ላይ አስቀምጦታል። ለምሳሌ ይሄው እዚህ ጋር እንደምትመለከተው ማለት ነው። ሲጀመር ማቴዎስ ማን ነው? እናቱ ማን ናት? የት ነው ያለችው እናቱ? አባቱስ ማን ነው? ስንት ልጆች ነው የወለደው ማቴዎስ? ይታወቃል። ይሄ ማንም የማያውቀው ሰውዬ፣ ማንነቱ የማይታወቅ ሰውዬ የጻፈው መጽሐፍ እኮ ነው የማቴዎስ ወንጌል። ከዛ ከማይታመነው ሰው እናንተ ከምታንቋሽሹት የፈጣሪ ቃል አይደለም ማን እንደጻፈው አይታወቅም ከምትሉት ከዛ መጽሐፍ ነው የኮረጀው። ሲጀመር መጽሐፍ ቅዱስ 66 ነው 81? ሲጀመር መጽሐፍ ቅዱስ 66 ነው ወይስ 81 ነው? የኔ ጥያቄ እሱ አይደለም። ማን የጻፈው ስንት ነው መጽሐፉ ምናምን የሚለውን አይደለም። በእናንተ በሙስሊሞች እምነት ይሄ መጽሐፍ የማይታመን ከሆነ ወንጌላቱ ፈጽሞ እውነት የሌላቸው ከሆኑ ምክንያቱም ኢንጂል ሌላ ነው ብላችሁ ስለምታምኑ ማለት ነው። እንደዛ ከሆነ ማንነቱ የማይታወቀው ሰውዬ ከጻፈው መጽሐፍ የእናንተ ነብይ ይኮርጃል፣ ሐሳብ ይወስዳል። ይሄንን አሁን ያልከውን ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም የሚለውን ሐሳብ ማቴዎስ ነው ከነብያችን ሐዲስ ላይ የኮረጀው። ማቴዎስ ራሱ ነው ከነብያችን ሐዲስ ላይ የኮረጀው እንጂ ነብያችን በፍጹም ከማቴዎስ ሊኮርጅ አይችልም። እንዴት ሆኖ ነው ከነብዩ መሐመድ ከ600 ዓመት በፊት የተጻፈና የተጠናቀቀ የማቴዎስ ወንጌል ከነብዩ መሐመድ ሊኮርጅ የሚችለው? እንዴት ነው ከፊት የመጣው ከኋላ ካለው ሊኮርጅ የሚችለው? ከኋላ ያለው ነው እንጂ ከፊት ካለው የሚኮርጀው ምን ያልከኝ ነው? ጳውሎስ ነው የመሰረተው፣ ክርስትናን የመሰረተው ጳውሎስ ነው። ሲጀመር ጳውሎስ ነው ክርስትናን የመሰረተው። ከዛ በፊት ክርስትና አይታወቅም ነበር። ጥያቄን ትመልስልኛለህ ወይስ አትመልስልኝም? እስልምና መልሳለሁ። እኔ በቂ መልስ ሰጥቻለሁ። አንተ ግን ለመቀበል ፈቃደኛ አይደለህም። ጠሟል ልብ። ሲጀመር በጠማማ መንገድ ላይ ነው ልብ ያለው። ይኸው ለአብዱል ያለህ አማራጭ ሁለት ነው። የመጀመሪያው የማቴዎስ ወንጌል የፈጣሪ ቃል አይደለም፣ ጸሐፊው ማን እንደሆነ አይታወቅም፣ ኢንጂል ሌላ ነው ብለህ የምታምን ከሆነ አንተ ከምታንቋሽሸውና ጸሐፊው ማን እንደሆነ ከማይታወቀው መጽሐፍ ነብይክ ሐሳብ እየወሰደ መገለጥ እየመጣልኝ ነው እያለ ይሸውዳል ሰዎችን። ወይ ደግሞ ነብዩ መሐመድ በፍርድ ቀን አላህ እንደዚህ ብሎ እንደሚናገር ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝም የሚለውን አላህ መናገሩ እውነት ነው መሐመድ የተናገረው ብለህ ካመንክ ደግሞ ይሄንን ከሙሐመድ ከ600 ዓመት በፊት ጀምሮ በውስጡ ጽፎ የሚገኝ መጽሐፍ ማቴዎስ ወንጌል ስላለ የማቴዎስ ወንጌል እውነተኛ የፈጣሪ ቃል ነው ብለህ መቀበል አለብህ። አማራጭ ሁለት ነው። ወይ የማቴዎስ ወንጌል የፈጣሪ ቃል ነው ማለት አለብህ፣ ወይ ደግሞ የማቴዎስ ወንጌል የፈጣሪ ቃል አይደለም ካልክ ሙሐመድ የፈጣሪ ቃል ካልሆነ መጽሐፍ ኮርጆ አላህ በፍርድ ቀን እንዲህ ይላል
እንዲህ ብሎ ይናገራል እያለ ሐሳቦችን ያስቀምጣል።